በሩቅ ዝላይ ውድድር ወቅት ጄኒን በቀጥታ ተሸክሜ በጣም ሩቅ ቦታ ላይ አሳረፍኳት። ማንም ሰው ግን እኔን ሊያየኝ አልቻለም ነበር። በዚህም ጄኒ በቀላሉ የዓለምን ሪከርድ ሰበረች። በመቀጠል ተቀናቃኟ ተራዋ ደረሰ። በዚህ ጊዜ መንገዷን ለመዝጋት ልክ ፊት ለፊቷ ቆምኩ። በእኔ ጣልቃ ገብነት ምክንያት ውጤቷ በጣም መጥፎ ሆነ። ቀጣዩ ውድድር የዲስከስ ውርወራ ነበር። ይህም የተቃዋሚዋ ልዩ ችሎታ ነበር። በዘፈቀደ እንኳ ከ10 ሜትር በላይ መወርወር ትችላለች። ዲስከሱ ሳይታሰብ ራሴን መታኝ። እንደ ዕድል ሆኖ ራሴን የመፈወስ ልዕለ ኃይል ወይም ሱፐር ፓወር ነበረኝ። ነገር ግን በሚቀጥለው ሰከንድ ጦር ወረወረች። ጦሩም ልክ እኔን ለመከታተል የተቀረጸ የክትትል ሲስተም ያለው ይመስል ነበር። ቀጥሎ የሩጫ ውድድር ነበር። ከተቃዋሚዋ ጀርባ በመሄድ መቅመጫዋን መተዋት። በዚህም የመነሻ ምልክቱን እንድትስት አደረኳት። ነገር ግን እሷ በጣም ፈጣን ነበረችና ወዲያውኑ ደረሰችብን። ስለዚህ እሷን ለመጠበቅ ወደ መጨረሻው መስመር ሄድኩና እንድትወድቅ እግሬን አወጣው። እሷ ግን አሁንም አንደኛ መውጣት ቻለች። ቀጣዩ የዱላ ዝላይ ወይም ፖል ቮልት ውድድር ነበር። ተቃዋሚዋ በዚህም ጎበዝ ነበረች። ልክ ልትዘል ስትል የያዘችውን ዱላ በሁለት ሰነጠቁት። የጄኒ ጣራ ሲደርስ ግን ዱላውን ይዤ ረዳዋትና በቀላሉ ዘለለች። በከፍታ ዝላይ ወቅትም ተቃዋሚዋ ልክ ስትዘል አግዳሚውን ዘንግ ጣልኩባት። እሷም ግራ ተጋባች። ጄኒ ስትዘል ግን ከታች ገፋ አደረኳትና በተሳካ ሁኔታ አንደኛ ወጣች። የመጨረሻ ውድድር የዱላ ቅብብል ነበር። ነገር ግን የሰማያዊው ቡድን አባላት ከኛ ቡድን እጅግ ይበረታሉ። ውድድሩ እንደጀመረ የቡድን አጋሮቼ ወደ ኋላ ቀሩ። ስለዚህ በምስጢር የለስለሳ ጠርሙስና ሆትዶግ ወሰድኩ። እንዲሁም አበባ ያዝኩ። በዚያን ጊዜ የሰማያዊው ቡድን አባላት የቅብብል ዱላቸው በለስለሳ ጠርሙስ፣ የተቀሩት ደግሞ በሆትዶግና በአበባ እንደተቀየሩ ተረዱ። ስለዚህ እውነተኛውን ዱላ ለማምጣት ወደ ኋላ ለመሮጥ ተገደዱ። ነገር ግን የሰማያዊው ቡድን መሪ በማይታመን ሁኔታ ፈጣን ነበረች። ወዲያውኑ ደረሰችብን። ስለዚህ እኔም ላቆማት ተገደድኩ።